ምን አለ አግብተህ ብታኮረኝ እድሜ እየሄደ እንደሆነ ታውቃለህ አይደል እንዴ? ኧረ አባ ሁሉ በጊዜው አይደል እንዴ የሚሆነው? ለአንተ ስል የልጅ ልጅ ሳለ ልሙት። ኧረ በቃ አመጣታለሁ። አምጣልኝ በቃ እኔ ታመጣት አምጣት። በቃ አሁኑኑ ይዣት እመጣለሁ። አምጣት። አሁን ከየት ብዬሽ ነው የማመጣው? እንደዚህ ድንገት እንዴት ነሽ እናት? አባቴ ሚስት አምጣ ብሎኝ እኮ እና ሚስቱኝም በእናትሽ ይኸውልሽ፣ ከአንቺ የሚጠበቀው ማስመሰል ብቻ ነው። ይኸውልሽ ለአንድ ቀን ብቻ አስመስይልኝ ሚስቴ እንደሆንሽ የፈለግሽውን ብር እሰጥሻለሁ። የፈለግኩትን መራ ይኸውልሽ ሴታ ሴቱኝ፣ ከዛ ጨዋ መሰይ፣ በቃ ሌላ ምንም አይጠበቅም። ይሄ ለቀቂው ሴታ ሴቱኝ፣ በቃ እንደዚህ ምናምን በቃ መጣ የልጄ ሚስት እንዴት ነሽ? ደህና ጋሼ። እቺን የመሰለች ጨዋ ከየት ነው ያመጣሃት? አዎ በጣም ጨዋ፣ በጣም በቃ እሱ ሲል እኮ ምን ታረጋለሽ አንቺ? እሺ በጣም ጨዋ ነሽ በጣም። በሉ እንግዲህ በግ ገዝቻለሁ፣ እሷን አረጅ መጣሁ። በግ? አዎ በግ። በቃ ጋሼ የቆለጡን አደራ